ጤና ይስጥልኝ የዩቲዩብ ቤተሰቦች፣ ዛሬ ደግሞ አንድ አጠር ባለች ቱቶሪያል መጥቻለሁ። ይሄም ደግሞ ኤሲሪየስ ላይ ኤሲሪየስ ሳምሰንግ ኤሲሪየስ ሞባይሎች ላይ ያሉ የቻርጅ ችግሮችን እንዴት ትሬስ እንደምታደርጉ እና እንዴት ሶልቭ እንደምታደርጉ ላሳያችሁ ነው ይሄ ቪዲዮ የሰራሁት። ይሄ የምታዩት ስልክ A71 ነው። ስለ ስልኩ ሂስትሪ ባጭሩ ልንገራችሁ። ከዚህ በፊት የቻርጅ ችግር አጋጠመው። ከዛ ስልኩ ተፈታ እና የፈታው ልጅ ቻርጅ ፒኗን ብቻ ቀየራት። ሚኒ ቦርዷ ላይ ያለችዋን ቻርጅ ፒን አልሰራለትም። ከዛ ሚኒ ቦርዱ ሙሉ ለሙሉ ቀየረው። ከዛ ሰራለት። ከዛ አንድ ሳምንት ሰርቶ ስልኩ ድጋሚ ቻርጅ ማድረግ አቆመ ማለት ነው። እና አብዛኛውን ጊዜ እንደዚህ አይነት ችግሮች የሚያጋጥሙት ከምንድን ነው? ከታች ወደ ላይ የሚወስዱ ፍሌክስ ኬብሎች አሉ። እነሱ ኬብሎች ሲያረጁ ወይም ችግር ሲያጋጥማቸው ሉዝ ኮኔክሽን ሲፈጥሩ እንደዚህ አይነት ነገር ይፈጠራል። መጀመሪያ ግን ቼክ የምናደርገው ምንድን ነው የቀየረው ሚኒ ቦርድ ይሰራል ወይ የሚለውን ነገር ነው። የተቀየረው ሚኒ ቦርድ እንደዚህ ሳየው አዲስ ሚኒ ቦርድ ነው የቀየረለት። ንጹህ ነው፣ የሚሰራ ይመስለኛል። ግን በዛ ብቻ እርግጠኛ መሆን ስለማይቻል ልፍተውና ሶኬቱን ልንቀለውና ከዛ በሜትር ልለካው ማለት ነው። እንጊዜም ቻርጅ ቮልቴጅ ፍሰት አለ የለም የሚለውን መልቲሜትር ቼክ ለማድረግ ምንድነው የምታደርጉት? መጀመሪያ መልቲሜትራችሁን ዲሲ ቮልት ላይ እቺኛው ምልክት ማለት ነው በሷ በኩል ያለውን ሴሌክተር እዚች ጋር ታረጉታላችሁ። ያ ማለት ምንድነው ሜጀር ላረግ የፈለኩት ዲሲ ቮልት ነው። ሬንጁ ከስንት እስከ ስንት ነው? ከ2 ቮልት እስከ 20 ቮልት ባለው ውስጥ ሬንጅ ዲሲ ቮልት መለካት ፈልጊያለሁ ማለት ነው። ሴሌክተሬን እዚህ ጋር አረኩት ማለት ስለዚህ ሜጀር ማድረግ እችላለሁ ማለት ነው። ቻርጀር ምን ጊዜም አውትፑቱ የሞባይል ቻርጀር 5 ቮልት ነው። በሜትራችሁ ስትለኩት ከ4.9 እስከ 5.1 ድረስ ይደርሳል። እንደ ሜትሩ የባትሪ ሁኔታ ምናምን የሚወሰን ይሆናል እና እንደ ሜትሩ ኦሪጂናልነት የሚወሰን ይሆናል ማለት ነው። አሁን ይሄ እንደምታዩት ኬብሉ ይሰራል። አይ ዶንት ኖ ከታያችሁ 5 ቮልት አለው እንደምታዩት። ሚኒ ቦርዱ ይሰራል ማለት ነው። ስለዚህ ሚኒ ቦርዱ እየሰራ ለምን ቻርጅ ማሳየት አቆመ? እስቲ ኬብሉን ደግሞ ልሰካውና ኬብሉንም ሰክቼ ቼክ ላድርገው። ኬብሉንም እንደዚሁ ዳርና ዳር ላይ ነው ቼክ የምታደርጉት። በአንድ በኩል ግራውንድ ነው፣ በአንድ በኩል ፕላስ። ኬብሉም ይሰራል። ባይዘዌ ግራውንዱ ምን ጊዜም በመልቲሜትር ጊዜ ጥቁር ግራውንድ ወይም ኔጌቲቭ ማለት ነው፣ ቀይ ደግሞ ፕላስ ማለት ነው። አሁን ብታቀያይሩት አቀያየራችሁ ብትለኩት እዚህ ጋር ኔጌቲቭ ምልክት ትመጣለች። እቺ ኔጌቲቭ ምልክቷ ምንድነው የምታሳየው? ፖላሪቲውን እንዳቀያየርኩት ነው የሚያሳየው ማለት ነው። ስለዚህ ይሄኛው ጠርዝ ኔጌቲቭ ነው፣ ይሄኛው ጠርዝ ደግሞ ፖዚቲቭ ነው ማለት ነው። በዚህ መስመር ላይ ኬብሉም ይሰራል። እሺ ኬብሉ ከሰራ ሚኒ ቦርዱ ከሰራ ቦርዱ ላይ ምናልባት ሾርት አድርጎ ከሆነስ ደግሞ የሚለውን ለማረጋገጥ መጀመሪያ ኮንቲኒቲ ላይ ነው የማደርገው። ኮንቲኒቲ ላይ ያደረገውና ስለካው ሾርት ካሳየ ወይም ይሄ ኮንቲኒቲ አላርም የሚባለውን ድምጽ ካሰማ ችግር አለበት ማለት ነው። አሁን እዚህ ጋር ምንም አይነት እንትን እያሳየኝ አይደለም፣ ሪዲንግ እያሳየኝ አይደለም፣ ኖርማል ነው። ሳቀያየረው ደግሞ የሆነ ከ400 እስከ 600 ባለው ውስጥ ሪዲንግ ማምጣት አለበት። ከ444 ማለት አሁን ይሄ ኖርማል ሪዲንግ ነው። ቮልቴጅ ፊልተር የሚያደርገው ዳውድ
እየሰራ ነው ማለት ነው። ሶ ቤዚክሊ አሁን ይሄ ስልክ የቻርጅ ችግር እንደሌለበት ነው የሚያሳየው ያለው ነገር ግን ሳምሃው ቻርጅ እያደረገ አይደለም። ሳምሃው ምን ሊሆን ይችላል እንግዲህ እንደዚህ ሁሉ ነገር ሪዲንጉ ኖርማል ሆኖ ግን የማይሰራ ከሆነ ውስጥ ፓወር አይሲ ችግር ሊኖርበት ይችላል። እንግዲህ ምልክቱ መምጣት ነበረበት ግን አልመጣም። ስለዚህ አንድ ተጨማሪ ሙከራ የምንሞክረው ምንድነው አሁን ቻርጅ ሰክቼዋለሁ አይዶን ነው እየታያችሁ ከሆነ እዚህ ጋር ምን አደርጋለሁ ስልኩ ቻርጅ ያደርጋል ወይስ አያረግም የሚለው ለማረጋገጥ ይሄ ቦርድ ነቅለውና ምናልባት ኬብሉ ሪዲንጉ ልክ ካልሆነ እንደዚህ አይነት ችግር ያመጣል። ደስ ሲለው ይሰራል፣ ደስ ሲለው አይሰራም። ስለዚህ እቺን ኬብል ነቅላትና ከታያቸው አይዶን ነው እዚች ጋር ያለችዋን ብረት እፈቀፍቃታለሁ። እዚች ጋር ያለችዋን የቻርጁን ፕላስ ላይ እንደዚህ እፈቀፍቃትና ከዛ ይሄንን ሙሉ ለሙሉ እንደዚህ እሰካዋለሁ ቦታው ላይ። ይሄ ላይን ማለት በነገራችን ላይ የቻርጅ ፕላስ ላይን ነው አሁን የፈቀፈኩት እና ለምንድን ነው እንደዛ ያደረኩት ኬብሉን እዛው ሰክቼ በዲሲ ለመሞከር ነው። በነገራችን ላይ ዲሲን ስልክ ለማስነሳት ምናምን ብቻ ሳይሆን ፌክ ቻርጅ ነው ወይስ አይደለም የሚለውን ለመለየትና እንዲሁም ቻርጅ ራሱ ያረጋል አያረግም የሚለውን ለማወቅ ይረዳቸዋል። እና እንዴት ነው በዲሲ ቼክ የምታረጉት? ቻርጅ ሴክሽን ቮልቱን 5 ላይ ታረጉትና ከዛ ግራውንድ ኤኒዌር ይሄ እንዳለ ቦዲው በሙላ ይሄ ብረቱ ፓርት ኔጌቲቭ ወይም ግራውንድ ነው። ሶ ኤኒዌር አታች ማድረግ ትችላላችሁ ግራውንድ ማለት ነው። የትኛው ቦታ ላይ ብታስነክሱት ይሰራል። አሁን እንደዚህ ካስነከስኩት በኋላ እቺም ፕላሷን የቱ ጋር ነው የማደርገው? ባትሪ ፕላስ ጋር ነው። ባትሪ ፕላስ ጋር ሳደርግ ምን ማግኘት አለብኝ? እዚህ ጋር ከረንት ሪዲንግ ማግኘት አለብኝ። ከረንት ሪዲንጉ የሚያሳየኝ ምንድነው? ቻርጅ እየገባ መሆኑን ወደ ቦርዱ ነው የሚያሳየኝ። ባትሪውን እሰካዋለሁ። ከዛ የፈቀፈኩት ላይ ፕላስ ላይኑ ላይ አገናኘዋለሁ። አሁን እዚህ ሳገናኘው አያችሁ፣ አሁን ቀጥታ ባትሪውንም ያደርጋል ማለት ነው። እንደምታዩት ቻርጅ ምልክቱም መጥቷል። ዩሲ አሁን ቦርዱ ንጹህ ነው ማለት ነው። ቻርጅ ምልክቱ መጥቷል። ሶ አሁን በእርግጠኝነት ቻርጅ አይሲ ሰላም ነው፣ ቦርዱም ይሰራል ማለት ነው። ባትሪውም ችግር የለበትም ማለት ነው። ነገር ግን ቻርጅ እያደረገ ደግሞ አይደለም። ሚኒ ቦርዱ እንደሚሰራ አረጋግጫለሁ። ሶ ምን ሊሆን ይችላል ማለት ነው? በቃ ይሄ ኬብሉ ችግር አለበት ማለት ነው። አሁን የከረንቱ መጠን የሚያሳየኝ ምንድነው? ይሄ ከረንቱ ከፍ ካለ በደንብ ቻርጅ እየወሰደ ነው ማለት ነው ባትሪ። ከረንቱ ደግሞ አነስተኛ ከሆነ በደንብ ቻርጅ አይወስድም ማለት ነው። ፌክ ቻርጅ የሆነ እንዴት ነው የምትለዩት? ልክ እንደዚህ አታች ስታደርጉት እዚህ ጋር የቻርጅ ምልክቱን ያመጣል። ነገር ግን ከረንት አይወስድም። እዚህ ላይ ወይ 8 7 ምናምን ድረስ የሚወስድ ከሆነ ከረንት ፌክ ቻርጅ ነው ማለት ነው። ስለዚህ በዛ ማወቅ ትችላላችሁ። አሁን ይሄ ግን ከ20 ምናምን አልፎ 40 ምናምን እየወሰደ ነው። 40 ምናምን ሚሊ አምፔር እየወሰደ ነው።
ለምሳሌ አሁን እዚህ ጋር እንደዚህ እየወሰደ ባትሪውን ብነቅለው ሪዲንጉ ይወርዳል። ለምን? ወደ ባትሪው የሚሄደው የከረንት መጠን ስለሚቆም እዛ ጋር የሚያሳየኝ ሪዲንግ ይቆማል። ለምሳሌ ያው ባትሪውን ሳላቀቀው ባንዴው ወደ 26 ገባ ማለት ነው። እቺ 26ቷ ምንድነች? ስክሪኗ ላይ ዲስፕሌይ ለማድረግ የሚጠቀማት ከረንት መጠን ነች። ያው ስክሪኑ ላይ ማሳየት ሲያቆም ከረንቱ ዜሮ ይገባል ማለት ነው። ባትሪም ነቅዬ ሳገናኘው አነስተኛ ከረንት ነው የሚወስደው 26 ምናምን አካባቢ። ባትሪውን ግን ካገናኘሁት ወደ የት ይመጣል? ወደ 40 ምናምን ይመጣል። ያላችሁ አሁን 48 አካባቢ። ስለዚህ ወደ 0.20 ምናምን ከረንቱ ወዴት ነው እየሄደ ያለው? ወደ ባትሪ ነው ማለት ነው። ሶ ይሄ የሚያሳየኝ ምንድነው? ፌክ ቻርጅ አይደለም ይሄ ስልክ ማለት ነው። ፌክ ቻርጅ አይደለም፣ በስትክክል ቻርጅ ያደርጋል ማለት ነው። ሶ ዘ ኦንሊ ቲንግ አሁን እኔ የሚቀረኝ ምንድነው? እዚህ ጋር ሚኒ ቦርዱን ቼክ አድርጌያለሁ፣ ኬብሉን ቼክ አድርጌያለሁ። እንደሚሰራ ነው የሚያሳየኝ፣ ነገር ግን እየሰራ አይደለም። ሶ በቃ ቀጥታ ጃምፕ ባደርገው ይሄ ሁላ ችግር አይኖርም ማለት ነው። ሚኒ ቦርዱም ይሰራል ማለት ነው። ችግር የሆነበት ከዚህ ወደዚህ የሚያስተላልፈው ኬብል እንግዲህ በስትክክል ፋንክሽን እያደረገ አይደለም፣ ሉዝ ኮኔክሽን አለው ማለት ነው። ስለዚህ ጃምፐር አምጥቼ በጃምፐር ጃምፕ አድርገውና የቻርጅ ስፒዱንም በዛው እናየዋለን ማለት ነው። ጃምፐር ስትጠቀሙ እንደዚህ የተጣጠፈ ምናምን ከሆነ አልጠቀመውም። ለምን? ዋይሩ ጃምፐር ዋይሩ ኢንሱሌትድ ነው እና ኢንሱሌትድ እንደ ቨርኒሽ አይነት ነገር የተቀባ ነው። ያ በሚተጣጠፍና እንትን በሚል ሰዓት ያ ነገር ከተፋቀ እርስ በርስ ኮንታክት ሊያደርግ ስለሚችል ከቦርድ ጋር ግራውንድ ሊያደርግብኝ ስለሚችል ይሄ የተጣጣፈ ጃምፐር ምናምን ከሆነ አልጠቀምም ማለት ነው። ሊፋፋቅ ስለሚችል አልጠቀሙም ማለት ነው። መጀመሪያ ቲፕዋን እንግዲህ ያው ሊድ ማስነካት ነው ፕሮሰሱ። የጃምፐሯን ጫፍ ሊድ አስነካለሁ። የአንደኛውን ጃምፐር ጫፍ ፖዚቲቭ መስመሩን ነው ጃምፕ የምናደርገው። ጃምፕ ስናደርግ ኔጌቲቭን አናደርገውም። ለምን? ኔጌቲቭ በጣም ብዙ እግሮች አሉት። ኬብሉን አሁን ብታዩት አብዛኛው ጊዜ የሚቋረጠው ኔጌቲቭ ፖዚቲቭ መስመሩ ነው። ለምን? ፖዚቲቭ መስመሩ አንድ ወፍራም መስመር ነው ያለው። እዚህ ጋር እንደምታዩት አንድ ይሄ ወፍራም መስመሩ የፖዚቲቭ መስፈር ነው። ሌላው ግን እዚህ ጋር ይሄ የምታዩት ሰፋፊ ብራውን ፓርት ግራውንድ ነው። እዚህ ጋር የተወሰኑ መስመሮች አሉ፣ የሳውንድ ምናምን የዲስፕሌይ ላይኖች አሉ። ከዛ በኋላ ደግሞ የዩኤስቢ ላይኖች አሉ። የቀሩት ግራውንድ ናቸው። በጣም ሰፋፊ ፓርቶቹ ግራውንድ ናቸው። ስለዚህ የግራውንድ መቆራረጥ አይኖርም። ኢንስቴድ የሚፈጠረው ምንድነው? ፕላስ ሳይኑ ነው ችግር የሚፈጥረው ማለት ነው። ስለዚህ ጃምፕ የምታደርጉት ምን ጊዜም ፕላስ ሳይኑ ይሆናል ማለት ነው። እንግዲህ እንደምታዩት አይ ዶንት ኖ ከታያችሁ አንደኛዋ ጃምፐር ዳር ላይ እንደዚህ ተበይዳለች፣ አንደኛው ደግሞ እዚህ ጋር ተበይዷል ማለት ነው። ከዛውን ኬብሉን እሰካና ባትሪውን እሰካና ቻርጅ መቀበሉን ቼክ አደርገዋለሁ ማለት ነው። ኬብሉን ስትገጥሙ ምን ጊዜም ሰብና ሜን የሚለውን ቼክ አድርጉ። ይሄኛው እንኳን አያሻማም፣ ግን
አንዳንድ እንደዚህ ቢዞሩም ብዙ የማያሻሙ ማለት ግራ ሊያጋቡ የሚችሉ እና ይሄኛው ሰብ የሚለው ወደ ሚኒ ቦርዱ የሚሄድ ሲሆን ሜን የሚለው ደግሞ ወደ ዋናው ቦርድ የሚሄድ ይሆናል ማለት ነው። ስለዚህ በቲዩቶሪያሉ የተረዳነው ነገር ምንድነው? ይሄ ኬብል ኢቭን ቮልቴጅ አውትፑትም ቢኖረው የሚሰራም ቢመስልም እንግዲህ ፎር ሰም ሪዝን ባትሪውን ቻርጅ አያደርገውም ማለት ነው። አሁን ቻርጅ ሰካና ቼክ አድርገዋለሁ ማለት ነው። ጃምፑ መልኳል ቻርጅ ምልክቱ መጥቷል። ባይዛዌ ይሄኛው ችግር ይሄ አንድ አይነት ፕሮብሌም ያለው ይሄ A71 ላይ ብቻ አይደለም። እንደነገርኳችሁ ብዙ ስልኮች ላይ A50 ላይ A30 ላይ እንደዚህ በኬብል ከሚኒ ቦርድ ወደዚህ ቻርጅ የሚሰሩ ስልኮች ላይ በጣም በብዛት እየተስተዋለ ያለ ችግር ነው። ለብዙ ስልክ መፍትሄ ይሆናል ማለት ነው። በዚህ መልኩ ትረብል ሹት ካደረጋችሁት በኋላ ቀጥታ ወደ ሶሉሽኑ ትገባላችሁ ማለት ነው። ሶስት ነገር ነው ቼክ የምታደርጉት። አንደኛ ይሄ ሚኒ ቦርድ ቮልቴጅ አውትፑት አለው ወይ በሜትራችሁ ቼክ ታደርጋላችሁ። ከዛ ደግሞ ሁለተኛ ይሄ ቦርድ በስትክክል ይሰራል ወይ የሚለውን ቼክ ታደርጋላችሁ። እሱን እንዴት ነው ቼክ የምታደርጉት? ዲሲያችሁን 5 ቮልት ላይ ታደርጉታላችሁ። ከዛ 5 ቮልት ካደረጋችሁ በኋላ ኔጌቲቭ ምን ጊዜም በሞባይል ሜንቴናንስ በአጠቃላይ በዲሲ ሰርኪዩት ጊዜ ኔጌቲቭ ጥቁር ነው፣ ቀይ ደግሞ ፖዚቲቭ ነው። ስለዚህ የዲሲያችሁን ኔጌቲቭን ወይም ግራውንዱን ኤኒዌር አታች ታደርጋላችሁ። ቀዩን ደግሞ ፕላሷን ደግሞ ቪ በስ ላይ ወይም የቪ በስ ወይም ደግሞ ቻርጂንግ ፕላስ ላይኗ ላይ ትሰጧታላችሁ ማለት ነው። ቻርጂንግ ፕላስ ላይኑ አብዛኛውን ጊዜ ዳር ላይ ነው ያለው፣ በኬብሉ ዳር ላይ ነው የሚቀመጠው። ዙም አድርጌ ላሳያችሁ በደንብ። ይሄኛው ግራውንድ ከሆነ ይሄኛው የቪ በስ ወይም የቻርጅ ፕላስ ላይን ነው የሚሆነው። ስለዚህ አንዳንዴ ደግሞ በዚህኛው ሳይድ የሚሆንበት ጊዜ አለ። እሱን ቼክ የምታደርጉት እንዴት ነው? ከግራውንድ ጋር ኮንቲኒቲ የሚሰጣችሁ ኔጌቲቭ ነው ማለት ነው። ከግራውንድ ጋር ኮንቲኒቲ የማይሰጣችሁ ደግሞ ፖዚቲቭ ነው ማለት ነው። በዛ መለየት ትችላላችሁ። እዚህ ጋር ፕላሱ ላይ እዚች ላይ ቻርጅ ፕላሱ ላይ ልብ በሉ። እዚህ ጋር ባትሪ ፕላስ አይደለም ቻርጅ ፕላስ ላይ ነው 5 ቮልት የምትሰጡት። ቻርጅ ፕላስ ላይ 5 ቮልት ስትሰጡት ቻርጅ ምልክት ካመጣና ስልኩ ቻርጅ እየተደረገ እንደሆነ ካሳየ ችግሩ የኬብሉ ነው ማለት ነው። በዚህ መልኩ ጃምፕ አድርጉት፣ ይሰራል። እንደምታዩት ሰርቷል። አመሰግናለሁ። በሚቀጥለው ለየት ያለ ቪዲዮ ይዤላችሁ እመጣለሁ። እስከዛ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲስተካከል የምትፈልጉትም ነገር ካለ ኮሜንት ላይ አስቀምጡልኝ። የበለጠ ደግሞ በዚህ ጉዳይ ላይ ቪዲዮ ብትሰራ የተሻለ ነው ብላችሁ የምታስቡት ነገር ካለ እሱንም ኮሜንት ላይ ብታስቀምጡልኝ አሪፍ ነው። ላይክ ማድረግ እንዳረሱ፣ ቪዲዮ ኮሜንት ማድረግ እንዳረሱ፣ ቻናሌን ሰብስክራይብ አድርጉልኝ። አመሰግናለሁ። የዛሬው ስራ በዚህ መልኩ ተጠናቋል ማለት ነው።